408,410 ብር የባንክ ዕዳዋን በመክፈል ባሏ የሞተባትን የ3 ልጆች እናት ነፃ ያወጡ አባት ያዕቆብ ዮዶሩ። አባት ያዕቆብ ዮዶሩ በሲዳማ ክልል ዳዬ ከተማ ለምትኖር ባለ ዕዳ እናት ባንክ ገብተው 408,410 ብር ከ55 ሳንቲም በመክፈል ከዕዳ ነፃ አወጧት። የ3 ልጆች እናት የሆነችው ይህች ሴት ባሏ በሞት ከተለየቻት በኋላ ልጆቿን በብቸኝነት እያሳደገች ነበር። ታሪኩን የሰሙት የሃይማኖት አባት የሆኑት ያዕቆብ ዮዶሩ ልባቸው በመነካቱ ለችግሯ መፍትሔ ለመስጠት ወሰኑ። በዚህም ወዲያው በአዋሽ ባንክ በአካል በመቅረብ በእናቲቱ ላይ የተመዘገበውን የ408,410 ብር ከ55 ሳንቲም ዕዳ ሙሉ በሙሉ ከፍለዋል። በባንክ ተይዞ የነበረው የቤቱ ካርታ ፕላን ለእናቲቱ ስጦት፣ በዚህም ቤቷ ከመወረስ የዳነ ሲሆን እናቲቱም ከጭንቀት ነፃ ወጥታለች። ከሰዓታት በኋላ በአዲስ መረጃና በዕለቱ የዶላር ምንዛሬ ዋጋ መረጃ እንመለሳለን። ጠቃሚ መረጃዎች እንዳያመልጣችሁ አሁኑኑ ቻናሉን ሰብስክራይብ አድርጉት። በነገራችን ላይ 40,000 ተከታይ ገብተናል። እናመሰግናለን።